ዛሬ ስለ ብቸኝነት የሆነ ነገር ተረድቻለሁ እና ያው የተረዳሁትን ነገር ማጋራት ስለፈለኩ ይህን ቪዲዮ የሰራሁት። የብቸኝነት ስሜት እስከዛሬ እንደማስበው ከሆነ የሰው ልጆች ብቻቸውን ሲሆኑ የሚሰማቸው ስሜት ነው ብዬ አስብ ነበር። ግን ምን ተረዳሁ መሰላችሁ? የብቸኝነት ስሜት በብዙ ሰዎች መካከል ሆነን ራሱ በብዙ ሰው በቤተሰብ በጓደኛም ተከበን ራሱ ሊሰማን የሚችል ስሜት ነው። እና የብቸኝነት ስሜት ደግሞ እጅግ በጣም ኢንቴንስ ነው። የሆነ ከመዓት ሰዎች መሀል በጨዋታ መሀል ሁሉም እየተሳሳቀ ነው ምናምን፣ ሁሉም እየጠጣ ነው ወይ እየበላ ነው ምናምን፣ አንተ ግን በመሀል ሞመንቱ ላይ ራሱ አይደለም ሌላ ቦታ ላይ ነው። ደግሞ ጸጥ ራሱ አላለም። በቃ ጭንቅላትህ እየተረበሸ ነው። በቃ ጭንቅላትህ በጣም እያወራ ነው። ጭንቅላትህ ከመጮህ የተነሳ ውጭ ያለውን ድምፅ መስማት አልቻልክም። በቃ እንደዚህ ነው አጭሩ ላስረዳ የምችል። ሶሻሊ ሆነክ ከሰዎች መሀል ሆነክ የብቸኝነት ስሜት ሲሰማ ስሜቱ እንዴት መሰላችሁ? ጭንቅላትህ በጣም እየጮኸ ከመሆኑ የተነሳ የሌላው ሰው ወሬ ወይም የሌላዎቹ ሰዎች ኮንቨርሴሽን ምንም አይሰማም። የቤተሰብ ፋሚሊ፣ ጓደኛ እያሉ ያለውን ነገር ራሱ ማስተዋላችን፣ ምክንያቱም ኢትስ ቱ ላውድ ኢን ዘ ማይንድ። እና ይህ ብቸኝነት በምን ምክንያት እንደሚከሰት ምናምን ዝም ብዬ ሳይ 3 መንገዶች እንዳሉት በምን ምክንያት እንደሚፈጠር 3 ዌዎችን አይቻለሁ። እንደገና ደግሞ እሱንም የምንገላገልበት ፊክስ የምናደርግበት ሌላ 3 ዌዎችንም ኦብዘርቭ አድርጌያለሁ። እና ይህ ብቸኝነት ስሜት በምን ምክንያት ይከሰታል መሰላችሁ? ሶሻል ኤንዛይቲ ሲኖርብን። ሶሻል ኤንዛይቲ የሚኖርብን ብዙ ጊዜ በኢንሴኪዩሪቲ ነው። የሆነ የምናፍርበት የራሳችን አካልም ሊሆን ይችላል፣ ባህሪም ሊሆን ይችላል፣ ስራም ሊሆን ይችላል ሲኖረን ብዙ ጊዜ አንድን አካባቢ ቶሎ ሄዶ ተላምዶ ተጫውቶ ምናምን ተመሳስሎ በደስታ ለማሳለፍ ይከብደናል። ይሄ ለምን ሆነ መሰላችሁ? ሶሻል ኤንዛይቲ የምንለው ይሄ ነው። በቃ ኢንሴኪዩር ስለሆነ የሆነ ራሳችንን አክሴፕት ስላላደረግን ራሳችንን ስላልተቀበልነው ሌላውም ሰው እንደኛው የማይቀበለን ይመስለንና ያኔ ብቸኝነት ስሜት ይሰማናል ከአካባቢያችን በመራቃችን። ሁለተኛው ደግሞ በሎኬሽን ምክንያት ነው። አካባቢያችን ለቀን በምንወጣበት ጊዜ ራሱ አዲስ ቦታን ለመላመድ ጊዜ ይፈጃልና ያኔ የሚሰማን የብቸኝነት ስሜት አለ። እና ያኔ የብቸኝነት ስሜት አሁን እንዴት ነው ሶልቭ እናደርገው ከተባለ ጀስት አዲስ ኤሪያ ላይ ነን፣ ያሉትን ሰዎች አናቃቸውም፣ እነሱም አያውቁንም። እና ለዛ ነው በቃ ፐርሰናሊ ያለመውሰድ ከሰዎች ጋር ለመነጋገራችን ምናምን